በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ ተባብሶ ሲቀጥል በተለይም ከሰሞኑ በጎጃም በወሎና በሸዋ ከባድ ውጊያዎች እየተካሄዱ ናቸው። በጎጃም ቀጠና በበርካታ ወረዳዎች እየተካሄደ የሚገኘው ትንቅንቅ ዛሬም እንደቀጠለ ሲሆን የብልጽግናው ዋና ጀነራል መሐመድ ተሰማ መቀመጫውን ፈረስ ቤት አድርጎ ከሰሞኑ ውጊያውን ሲመራ ቢቆይም ነገር ግን ውጤት እንደራቀው ተሰምቷል። ምንም እንኳን የብልጽግናው መንግስት ከላይ በድሮንና በጀት በመታገዝ ከታች ደግሞ በርካታ ሰራዊቱን ከሜካናይዝድ ጦር ጋር ቢያሰልፍም ኮሎኔሎችን ጨምሮ እግረኛ ሰራዊቱን ከመደምሰስ ግን አላዳነውም። ይሄን ተከትሎም ውጤት የራቀውና ከባድ ኃላፊነት ከበላይ አለቆቹ የተጣለበት ጀነራል መሐመድ ተሰማ ሰራዊት ለመጨመርና የውጊያ ልዩ ኮማንዶዎችን መልምሎ ለማምጣት ወደ ብር ሸለቆ በማቅናት ላይ እያለ የተሳፈሩባት ሄሊኮፕተር ላይ ፋኖ ባደረሰው ጥቃት ሳትከሰከስ እንዳልቀረች መረጃዎች ወጥተዋል። በጉዳዩ ዙሪያ ተጨማሪ መረጃዎችን አሰባስበናል። በቆይታችን በስፋት ታደምጡታላችሁ። ይህ በእንዲህ እንዳለ በዋሸራ አቅጣጫ ከገረገራና ከብር አዳማ ተነስቶ ወደ ዋሸራ ገብቶ የነበረው የምስራቅ ዕዝ 1 ሬጅመንት በ33ኛ ክፍለ ጦር የፋኖ ሻለቆች በተሰነዘረበት ድንገተኛና ከባድ ጥቃት ተመቶ በርካታ የነፍስ ወከፍ መሳሪያዎቹን በማስረከብ ከቦታው ለቆ ማፈግፈጉ ታውቋል። አገዛዙ በመካነ ሰላም አባይ ድልድይ አካባቢ በምትገኘው ቅድስት አርሴማ ገዳም ላይ በፈጸመው ዘግናኝ የድሮን ጥቃት በርካታ መናንያን መገደላቸው ተሰምቷል። መነኮሳቱ በጸሎት ቅዳሴ ላይ ያሉ በደረሰባቸው የአካንች ድሮን ድብደባ 7 መነኮሳት ወዲያውኑ ህይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ መቁሰላቸውም ተመላክቷል። ተጨማሪውን አሰናድተናል ታደምጡታላችሁ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር ስር የ23ኛ ክፍለ ጦር አርበኞች ሰሞኑን ባደረጉት ከባድ ተጋድሎ ከወታደራዊ አዛዦች ጀምሮ የጠላትን ጦር ቆርጦ በመደምሰስና ለህልውና ትግሉ ወሳኝ የሆኑ የቡድን እና የነፍስ ወከፍ የጦር መሳሪያዎችን በመማረክ አንጸባራቂ ድል መቀዳጀታቸውን በህዝብ ግንኙነት በኩል አስታውቀዋል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቤተሰቦች እንደምንቆያችሁ እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል ባረስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎች በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። በርካታ ዙር ወታደሮችን በተከታታይ በማስመረቅ የሚታወቀው ጀነራል መሐመድ ተሰማ እነኚህ በቅርቡ ያስመረቃቸውን አዲስ ሰራዊቶችን ይዞ ከሰሞኑ በጎጃም ቀጠና በዋናነት ፈረስ ቤት ላይ ዋና ማዘዣ በማድረግ ከትሞ ይገኛል። ጨረስናቸው፣ እጃቸው ተቆርጧል በሚል መልእክት የሚታወቁት ጀነራል መሐመድ ተሰማ ከሰሞኑም ይህንኑ ንግግር ሲናገሩ ተደምጠዋል። የትኛው ኃይል እጁ እንደተቆረጠ ግን ከመናገር ተቆጥበዋል። እንደ እሳቸው አባባል የብልጽግና ጠላት ከጥቅም ውጭ ከሆነ ታዲያ እነዚህ ወጣቶች ለምን ወደ ውጊያ ቀጠናው ይገባሉ? ለምንስ ሞታቸው የውሻ ሞት ይሆናል ብሎ ለሚጠይቅ ሰው አንድና አንድ ነው። እሱም ያው የተለመደው የብልጽግና ካድሬዎች የውሸት ፕሮፓጋንዳ ባህሪ መሆኑን ማስረዳት ነው። የብልጽግና ጀነራሎች እርስ በርስ የሚሰጡት አስተያየት መጣረስ የጀመረ ሲሆን ጀነራል አለም እሸት ደግፌ መከላከያ ቀውስ ውስጥ ገብቷል ሲሉ እነ ጀነራል መሐመድ ተሰማ ደግሞ ድል አድርገና ባይ ናቸው። ራሳቸው ግራ ገብቷቸው አገሪቱን ግራ የሚያጋቡት እነዚህ ጀነራሎች ፋኖን ማሸነፍ እንደማይችሉ እያወቁም ቢሆን ወጣቱን አሰልፈው ገባ በለው በማለት ላይ ናቸው። ጀነራል መሐመድ በተለይም ጎጃም ላይ ሰሞኑን ከፍተኛ ሽንፈት እንደተከናነቡ እንደሆነ በስፋት የሚነገር ሲሆን በአንዳንድ ቦታዎች ላይም ራሳቸው ሳይቀር እዋጋለሁ በማለት ከዋና መቀመጫው ፈረስ ቤት ከተማ ተነስተው ወደ ውጊያ ግንባር ማቅናታቸውም ከቦታው የወጣ መረጃ አመላክቷል። እንደ ምንጮች መረጃ ከሆነ ጀነራሉ ይህንን መፍትሄ እንደ አማራጭ የወሰዱት ከበላይ የሚደርስባቸው ጫና ለመቋቋም በማሰብ እንጂ በውኑ ለመፋለም አይደለም ብለዋል። በተለይም በደጋዳሞት ግንባር ያለው የመሬት አቀማመጥ ለመደበኛ ውጊያ ካለመመቸቱ ጋር ተያይዞ እንኳን አይደለም በከፍተኛ ጀነራል ማዕረግ ያሉ የጦር መኮንኖች ይቅርና ለተራ እግረኛ ሰራዊትም ከባድ መሆኑ ተመላክቷል። በዚህ ውጥረት ውስጥ ሆነው ይህንኑ ችግር ለመቅረፍ ጀነራል መሐመድ ተሰማ አዲስ ሙያተኞችን ለመፈለግ ዛሬ ወደ ብር ሸለቆ ማሰልጠኛ ማምራታቸውም ተሰምቷል። እሳቸው አዲስ ባለሙያዎች ሲሰበስቡ ፋኖ ሞጣ ላይ ከባድ ጥቃት ሰንዝሮ የብልጽግና ሰራዊት ሩጫ የጀመረ ሲሆን በርካታ ጦር መሳሪያም ተሰብስቧል ተብሏል። የቴዎድሮስ ዕዝ ወታደራዊ አዛዥ ዝናቡ ልንገረው ውጊያ ተጠናክሮ እንደሚቀጥል ያስታወቀ ሲሆን ከተገኘው ከፍተኛ ድል አንጻር የተማረከውን ትክክለኛ መጠን ለጊዜው ማወቅ አልተቻለም ብለዋል። የብልጽግና ሰራዊት ሰሞኑን አጠቃለው ብሎ ጎጃም ላይ መጠነ ሰፊ ጥቃት ቢከፍትም በቅጽበት ከማጥቃት ወደ መከላከል ወርዷል። ከሰሞኑ የአገዛዙ ጦር በደጋዳሞት በዋሸራና በጮቄ ከፍተኛ ቦታዎች ያደረገው የ9ኛው ቀን አጠቃላይ እንቅስቃሴና የስምሪት ሁኔታ ይፋ ተደርጓል። በጎጃም ቀጠና በሚገኙት ደጋዳሞት፣ ዋሸራና ዋብር ጮቄ ከፍተኛ ቦታዎች ላይ አሰሳ ለማድረግ የተሰማራው የአገዛዙ ሰራዊት ላለፉት 9 ቀናት ያደረገውን ወታደራዊ እንቅስቃሴና የወቅቱን የመሬት ላይ ሁኔታ የሚያሳይ ዝርዝር መረጃ ደርሶናል። እንደ መረጃው ከሆነ አገዛዙ በከፍተኛ ጀነራሎች የሚመራ ስብሰባ ከመካሄድ ጀምሮ ከባድ መሳሪያዎች እስከ መጥመድና ሰራዊቱን በተለያዩ አቅጣጫዎች እስከ
ለማሰለፍ የሚደርስ ወታደራዊ እንቅስቃሴ አድርጓል። በደጋዳሞት አቅጣጫ በፈረስ ቤት ከተማ የነበረው የ23ኛ ክፍለ ጦር አንድ ሬጅመንት ወደ ደብረ ማርቆስ ቀጠና የተንቀሳቀሰ ሲሆን በአረፋ በኩል የገባው የ79ኛ ክፍለ ጦር አንድ ሬጅመንት አረፋን ተሻግሮ በቋሪት በኩል ከገባው የዚሁ ክፍለ ጦር አካልና ከ76ኛ ክፍለ ጦር ጋር በመቀላቀል ወደ ልጅ ንጉስና ገሸት ተሻግረዋል። በተመሳሳይ በፈረስ ቤት ከተማ ወረዳ ጽሕፈት ቤት ሌተናል ጀነራል መሐመድ ተሰማን ጨምሮ 3 ከፍተኛ ጀነራሎች፣ የዞን አመራሮች፣ 2 ኮሎኔሎችና 1 ሻለቃ ያካተተ የጦር መረጃ አመራሮች፣ የ2 ክፍለ ጦር አዛዦችና የኮር ዘመቻ መሪዎች የተሳተፉበት ወታደራዊ ስብሰባ ተካሂዷል። በተጨማሪም አገዛዙ 2 BM-21 ሮኬት አስወንጫፊ ከባድ መሳሪያዎችን በሰቀላ ትምህርት ቤት አካባቢ አቁሞ ይገኛል። በሌላ በኩል በዋሽራ አቅጣጫ ከገረገራና ከብር አዳማ ተነስቶ ወደ ዋሽራ ገብቶ የነበረው የምስራቅ እዝ አንድ ሬጅመንት በ33ኛ ክፍለ ጦር የፋኖ ሻለቆች በተሰነዘረበት ድንገተኛና ከባድ ጥቃት ተመቶ በርካታ የነፍስ ወከፍ መሳሪያዎችን በማስረከብ ከቦታው ለቆ ለማፈግፈግ ተገዷል። ወደ ዋብር ጮቄ በተደረገው ዘመቻ የ6ኛ ዝ 2 ኮሮችን ማለትም 602ኛና 201ኛ ኮሮች በሜጀር ጀነራል ብርሃኑ ጥላሁን የዘመቻ መሪነት በጋራ የተሰማሩ ሲሆን ከወይን ውሃ በድጎ ጽዮን በኩል የተንቀሳቀሰው የ602ኛ ኮር 25ኛ ክፍለ ጦር ድጎ ደብረ ዘይትን አልፎ በዋብር ከርኒ መገንጠያ ላይ ሰፍሮ ይገኛል። በተመሳሳይ ከደንበጫ በዋድ በኩል ወደ ኮረብታ ዋብር ያቀናው የሁለቱ ኮሮች ጥምር ኃይል ዋብር መግቢያ ቴሌ ላይ የደረሰ ሲሆን ከማቻከ ወደ ስናን እንዲሁም ከደብረ ማርቆስ ወደ ረቦ ገበያ የተንቀሳቀሰው የ32ኛና የ26ኛ ክፍለ ጦር ጥምር ኃይል ደግሞ ስናንን አልፎ ከደንበጫ ከወጣው ኃይል ጋር በዋብር መግቢያ ተሌ ታወር አካባቢ ተገናኝቷል። በተጨማሪም በደባይ ቁይ ከተማ የሚገኘው የአገዛዙ 75ኛ ክፍለ ጦርና የመካናይዝድ ኃይል ከቁይ ወጣ ብሎ አንድ ባትሪ መድፍ በቁጥር 3 በመጥመድ ከትናንትና ምሽት ጀምሮ ወደ ጮቄ ተራራማ ቦታዎች በዘፈቀደ የከባድ መሳሪያ ድብደባ ሲያካሄድ ማደሩ ታውቋል። ይሁን እንጂ አገዛዙ በዚህ አቅጣጫ እስካሁን ምንም አይነት የእግረኛ ሰራዊት እንቅስቃሴ አለማድረጉም ታውቋል። ይህ በእንዲህ እንዳለ አገዛዙ በመካነ ሰላም አባይ ድልድይ አካባቢ ከምትገኘው ቅድስት አርሴማ ገዳም ላይ በፈጸመው ዘግናኝ የድሮን ጥቃት በርካታ መናንያን መገደላቸው ተሰምተዋል። የብልጽግናው አገዛዝ በመካነ ሰላም አባይ ድልድይ አካባቢ በምትገኘው ቅድስት አርሴማ ገዳም ላይ ዛሬ ሐምሌ 15 2018 ዓ.ም ማርፈጃውን በፈጸመው የድሮን ጥቃት በርካታ የገዳሙ መነኮሳት ሕይወታቸው ማለፉን ከስፍራው የወጡ መረጃዎች አመላክተዋል። የመረጃ ምንጮች አክለውን በጥቃቱ በርካታ ደናግላን መነኮሳት ለከባድ ጉዳት ተዳርገዋል። የገዳሙን ንብረቶች ሙሉ በሙሉ በሚባል ደረጃ ወድመዋልም ተብሏል። አባይ በረሃ ያለችው ቅድስት አርሴማ ገዳም መነኮሳት በጸሎተ ቅዳሴ ላይ ያሉ በደረሰባቸው የአካንች ድሮን ድብደባ 7 መነኮሳት ወዲያውኑ ሕይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ መቁሰላቸውም ተመላክተዋል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና ምኒልክ ዕዝ 104ኛ ኮር ስር የ23ኛ ክፍለ ጦር አርበኞች ከትናንት ሐምሌ አመሻሽ ጀምሮ እስከ ዛሬ ድረስ ባደረጉት ከባድ ተጋድሎ ከወታደራዊ አዛዦች ጀምሮ ቆርጦ በመደምሰስና ለህልውና ትግሉ ወሳኝ የሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎች በመማረክ አንጸባራቂ ድል መቀዳጀታቸውን አስታውቀዋል። በአምባሰል ወረዳ መነሻውን ከውጫሌ ከተማ አድርጎ ዛው ውጫሌ ከተማ በተጠመደ ከባድ መሳሪያ ሽፋን በመታገዝ በሚሊሻ መሪነት ባበት በኩል አቆራርጦ ወደ ሚላው አካባቢ ተንቀሳቅሶ የነበረው የብልጽግና ጦር ነው በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራ ያስተናገደውም ተብሏል። የአገዛዙ ጦር ሐምሌ 13 2018 ዓ.ም መነሻውን ውጫሌ በማድረግ በዛው ውጫሌ ከተማ ተጠምዶ ወደ ሚላዋና አካባቢ በሚወረወር ከባድ መሳሪያ ሽፋን በመታገዝ ወታደራዊ ቁሳቁስን በግመልና በአህያ ጭኖ በሚሊሻ መንገድ መሪነትን ባበት ተራራ በኩል ወደ ሚላው አካባቢ ተንቀሳቅሶም ነበር። የጠላት ኃይል ወደ አካባቢ በሚገባበት ወቅት ምንም አይነት እርምጃ ያልወሰዱና ቀድመው ቁልፍ ወታደራዊ ቦታዎች በመቆጣጠር አድፍጠው የነበሩት የ23ኛ ክፍለ ጦር አርበኞች ጠላት ወጥመዳቸው ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችን ክርችም አድርገው በመዝጋት የጥቃት ዶፋ ወርደውበታል። የጠላት ኃይል ወደፊት እንዳይገፋም ሆነ ወደ ኋላ እንዳይመለስ መውጫ ማምለጫ በሮች በሙሉ ተቆልፈውበት ከሐምሌ 13 2018 ዓ.ም ጀምሮ እስከ ትናንት አመሻሽ ድረስ በተወሰደበት ከባድ እርምጃ በርካታው ዳሽቆ መቅረቱ ታውቋል። የፋኖ ልዩ የጦር ንድፍና የማጥቃት አቅም በታየበት በዚህ ተጋድሎ ከ70 በላይ ያገዛዙ ወታደሮች ሲደመሰሱ ቀሪው ኃይል ትናንት ምሽት መተንፈሻ በር አግኝቶ በርካታ ቁስለኞችን በወሳንሳ ተሸክሞ ሸሽቷል። በተጋድሎ እርምጃ ከተወሰደባቸው የጠላት ኃይሎች መካከል የ50 አለቃነት ማዕረግ ያለው አንድ የሻምበል አዛዥና የ10 አለቃነት ማዕረግ ያለው የመቶ መሪ እንደሚገኙበትም ነው ለማረጋገጥ የተቻለው። የፋኖ ልዩ የቆረጣ ማጥቃት ብቃት በታየበት በዚህ ተጋድሎ 3 ብሬን መትረጊስ ጨምሮ 51 ክላሽኮ መሳሪያ እስካሁን በውል ተቆጥሮ ያላለቀ የብሬንና የክላሽ ተተኳሽ እንዲሁም በርካታ የደረትና የወገብ ትጥቅ ከጠላት ሲማረክ በተጨማሪም 11 ወታደሮች እጅ ከፍንጅ ተማርከው የዓለም አቀፍ የምርኮኛ አያያዝ ሕገ ደንብ እንዲሁም አማራዊ ሴትና ባህልን ባከበረ መልኩ እንክብካቤ እየተደረገላቸው ይገኛል። እገዛ ለማድረግ ተጨማሪ ከወደ ውጫሌ ከተንቀሳቀሰው የጠላት ኃይል ጋር ውጊያው ሌሊቱን የተደረገ ሲሆን ይኸው ትንቅንቅን በፋኖ የበላይነት እየተመራ ተጠናክሮ ቀጥሏል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ሚዲያና ኮሙኒኬሽን መምሪያ አስታውቋል። ወደ ውጭ መረጃችን ስናልፍ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በፊሊፒንስ ዋና ከተማ ማኒላ በተካሄደ የደቡብ ምስራቅ እስያ መንግስታት ማህበር አሲያን ስብሰባ ላይ እንደገለጹት ዋሽንግተን ከኢራን ጋር ያሉባት ልዩነቶች በድርድር ለመፍታትና ዲፕሎማሲያዊ መንገዶችን ለመከተል አሁንም ዝግጁ ነች። ሚኒስትሩ ኢራን በቀጥታም ሆነ በተዘዋዋሪ
በተዘዋዋሪ መንገድ ከዋሽንግተን ጋር የመነጋገር ፍላጎት እንዳላት የሚጠቁሙ ግንኙነቶችን እያደረገች መሆኑን የጠቀሱ ቢሆንም አሁን ያለው ዋናው ችግር ግን ቴህራን ለንግግሩ እውነተኛ ቁርጠኝነትና ፍላጎት ማጣቷ ነው ሲሉ ወቅሰዋል። ሩቢዮ አክለውም ኢራን ለድርድር እውነተኛ ከሆነች አሜሪካም እውነተኛ እንደምትሆን፣ ካልሆነ ግን የአሜሪካንና የህዝቦቿን እንዲሁም የአጋሮቿን ጥቅም ለማስጠበቅ አስፈላጊውን እርምጃ ሁሉ ለመውሰድ እንደማታቅማማና የገቡትን ቃል ካላከበሩ ከባድ መዘዝ እንደሚከተል አስጠንቅቀዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ዋሽንግተን ኢራን ትርጉም ላለው ድርድር ዝግጁ እስካልሆነች ድረስ የመገናኘት ምንም አይነት ፍላጎት እንደሌላት የገለጹ ሲሆን ኢራን የኒውክሌር ሴንትሪፉጆቿን ወደ ፔካክስ ተራራ ስላዛወረችበት ወሬ አሜሪካ በእጇ ላይ ያለው ይፋዊ መረጃ ባይኖርም ያ ስፍራ ግን በቅርቡና በጣም በከባድ ሁኔታ እንደሚመታ በድጋሚ ዝተዋል። ይህ የዋሽንግተን ዲፕሎማሲያዊና ወታደራዊ መግለጫ የትራምፕ አስተዳደር በኢራን ላይ የከረረ ወታደራዊ ጫናን እና የዲፕሎማሲያዊ ማግባባትን ባለ ሁለት ገጽ ስልት በጋራ እያራመደ መሆኑን ያሳያል። ውጭ ጉዳይ ሚኒስትሩ በአሲያን መድረክ ላይ ሆነው አሜሪካ ሁልጊዜም ለዲፕሎማሲ ዝግጁ ነች ማለታቸው በዓለም አቀፉ ማህበረሰብ ዘንድ ዋሽንግተን የጦርነት አጫሪ እንዳትመስልና በቀጠናው የሚገኙ አጋሮቿን የዲፕሎማሲ ድጋፍ ለማሰባሰብ የታለመ ስልታዊ እርምጃ ነው። በተቃራኒው ግን ፕሬዚዳንት ትራምፕ ቴህራን ትርጉም ላለው ድርድር እስካልቀረበች ድረስ የመገናኘት ፍላጎት የለኝም ማለታቸውና የኒውክሌር ጣቢያው በከባድ ሁኔታ መተዋለው ብለው በድጋሚ መዛታቸው ኢራን በኩዌት የአሜሪካ ጦር ሰፈር ላይ ከፈጸመች የድሮን ጥቃትና ከቅርብ ጊዜ የጦርነት መባባስ በኋላ አሜሪካ ደካማ ሆና እንዳትታይና በቴህራን ላይ የበላይነቱን ለመያዝ የምታደርገውን የስነ ልቦና ጦርነት ያሳያል። ትራምፕ አሜሪካ ኢራን ሴንትሪፊውጆቿን ወደ ፒካክስ ተራራ ስለማዛወሯ መረጃ የላት ማለታቸው ቀደም ሲል የናፈሱ የነበሩ ወታደራዊ የደህንነት ወሬዎች የሚያረክስ ቢሆንም ጥቃቱ ግን በማንኛውም ሰዓት ሊፈጸም እንደሚችል መግለጻቸው ቀውሱን ይበልጥ አሳሳቢ ያደርገዋል። ይህ የዋሽንግተን እውነተኛ አካል ሆናቸው እርምጃ እንወስዳለን የሚለው ጠንካራ አቋም የዲፕሎማሲው በር መከፈት በኢራን በኩል ሙሉ በሙሉ እጅ መስጠትና የአሜሪካን ቅድመ ሁኔታ መቀበልን ብቻ ታሳቢ ያደረገ መሆኑን ያመላክታል። ስለሆነም የሁለቱ ሀገራት ድብቅና ይፋዊ ግንኙነት በፍጥነት ወደ ተጨባጭ ጠረጴዛ ዙሪያ ድርድር ካልተቀየሩ የቃላት ፍልሚያውና መሬት ላይ ያለው የወታደራዊ ተቋማት የኃይል ልውውጥ መላው መካከለኛው ምስራቅ ወደማይወጡበት መጠነ ሰፊ ቀጠናዊ ጦርነት ሊከተው እንደሚችል ዓለም አቀፍ የዲፕሎማሲ ተንታኞች በጥብቅ ያስገነዝባሉ። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።